ከድራማው ተቀላቀለች ወይም ከእውነቱ ተቀላቀለች ማለት ነው። እንግዲህ ማርም ሲበዛ ይመራል ብላለች። እንዴት ቡታጅራ ድረስ ተከትለው ትመጣለች? እስከ ዛሬ ድረስ አማቼን እኔ አልተናገርሁትም፣ አክብሬው ተከባብረን እንኖራለን በማለት አፌን አጣምሜ ነበረ የምኖረው። አዩብ ምን እየሰራህ ነው? ከእንግዲህ በኋላ አንድ ብለህ እንድታገኘኝ አልፈልግም በማለት እንግዲህ ሚላቴ ካኪ ዘራፍ እያለች መጣለች ማለት ነው። እውነት ይደብራል። ማርም ሲበዛም ያስጠላል። በእውነት በሩታ ላይ ጢባ ጢቦሽ የምትጫወት ሄረሜላ ናት። ሄረሜላን ማስቆም ሲገባው እሱ እየጨፈረ እየዘፈነ አብሮ ከቶም ሽሾ ገዳይ እያለ ስዘፍንለት የሩታን ልብ ያስደሰትኳት መስሎ በደቂቃ ዘወር ብሎ ደግሞ እወድሻለሁ ብሎ የዘፈንላት ለሩታ እወድሻለሁ ማለቱ ሳይሆን ለካንም ለሄረሜላ መሆኑን ህዝቡን አስቆጥቷል። አብርሃም ዛሬም የተሳሳተ መንገድ እየሄደ ቻናሉ ዘቅዘቅ ሲልበት ወደ ሩታ ሄዶ ጠጋ ይላል። እንዲሁም ደግሞ በጣም የሚያሳዝንና የሚገርም ነገር ሚስቱ እርጉዝ ሆና ልትወልድ ደርሳ እዚህ ደረጃ ደርሳ ቡታጅራ በምታርፍበት ሰዓት አሁንም እየበጠበጧት ይገኛሉ። ውሽሚት በእሱ ዝሙት እየሰራ ውሽሚት ተከትላ ስትሄድ እንኳን አብርሃም ምንም ያላት ነገር የለም እና እሱ ቢፈቅድልኝ እናንተ ምንም አያገባችሁ በማለት እንግዲህ ስለ ከቶም ሳትፈራ ሳትቸራ ስለ ፍቅር እየዘፈነችለት እኔ ካላንተ መኖርም አልችልም እያለች ነው። ሆሆ ወይ ነገር በደላላ። በእውነት ማርም ሲበዛ ያስጠላል። ከዳር ለዳር እየሄዳችሁ ሁላችሁም ዩቱበሮች ማለት ነው የቡታጅራ ዩቱበሮች የአብርሽ ጅራቶች ሁሉም ዳር ለዳር ሽማግሌ ተልኳል፣ እነሱ ሊገናኙ ነው፣ አሁንማ ደህና ቦታ ናቸው ከማለት እውነቱን ማጥራት ነበረባችሁ። ስለዚህ ውዶቼ በእውነት ቤተሰብ ራሱ ልቡ ተሰብሯል ማለት ነው። እንግዲህ በጣም ልባችን የተሰበረ ሩታ አብርሃም መጥቶ እንገናኝ ሲላት ደስ ብሏት በደስታ የተቀበለችው እሷ ያለች አልመሰላትም። ስለዚህ አብርሃም ግን ሄርሜላ ሄደች እዛው ተቀመጭ ብሏት ይሆን አይሆን አላሁ አለም፣ አላህ ነው የሚያውቀው። ግን ለምን ተከትለው ሄደች? ተከትለውም ስትሄድም ለምን መጣሽ ብሎ ያልተቆጣት ቻናሉን ሊያሳድግ እንጂ ፍቅሩን ሊገልጥላት አይደለም የነበረ የሄደው ማለት ነው። እንግዲህ ሚላቴ እየተሳደበች ያለ ከእንግዲህ በኋላ እኔም እገባበታለሁ፣ አንድና አንድ ያሳምር፣ አንድና አንድ ልጁንም ሚስቱንም አገኛለሁ ካለ እውነት በእውነት የሩታ ድምፅ እየተሰማ ነው። ስለዚህ እውነቱን ከሆነ የራሱ ያለበትን አጽርቶ ይምጣ። እንዴት ምን አይነት ብትባለጌ ስድ ብትሆነው ቡታጅራ ድረስ ከሚስቱ ነው እንጂ የመጣ ከ80 ሚስቱ ከዝሙተኛዋ አልመጣም እኮ በማለት እንግዲህ ሚላቴ በጣም ተቆጥታለች። እውነት ለመናገር የመጀመሪያ ጊዜ ሚላት ሲገባትና ስትናገር እንዲሁም ሁሌም እንላችኋለን፣ ለምን ሚላቴ ውስጥ አትገባም? ለምን ሚላቴ አትቆጣም? ለምን እንደ ታላቅ እህት አስባችሁታል? እንደ ታላቅ እህት ሆና ለምን አታስቆማቸውም እያልን በጣም ነበረ ልባችን የሚሰበር። ዛሬ ግን እውነታው ሲገባት ሄርሜላ ቡታጅራ ገብታ ከቶም ሳታፍር ደግሞ አይታችኋል። ለአብርሃም ሲዘፍንለት አብርሃም በደስታ በሳቅ ሲቀበላት ሄርሜላ ተደስታለች። ሚላቴ እንግዲህ ካኪ ዘራፍ ብላ ዱላዋን ይዛ መጣለች። እውነት ለመናገር እውነት ነው፣ አሁንም የታየ ነው። አስባችሁታል? እና እንግዲህ ዛሬ ልባችን ተሰብሯል። በእውነት ያልጠበቀው ነው ችግር ደርሶብናል ማለት ነው። የሩታ ልብ ዙሮ ተሰብሯል። አፈቅርሻለሁ ወድሻለሁ አንቺን ብዬ ነው የመጣው ብሎ እንደገና ዙሮ በደቂቃ የሩታ ልብ በመስበር እንግዲህ ሄርሜላ ስዘፍንለት እሱም አብሮ አሸሸው ገዳይ በማለት በእውነት ነገ ልጁ ሲወለድ ይህን ቪዲዮ ሲያይ ምን እንደሚል እኔ አላቅም፣ ብቻ መልስ የለኝም። በእውነት በጣም እኛ ልባችን ተሰብሯል። በጣም ሃይምሯችን የተረበሸ ማለት ነው። እና ሁላችሁም ተከታዮች የዝሙት ገዳፊ ባትሆኑ ደስ ይለኛል ማለት ነው። አብርሃም ጠግቧል። የጠገበ መመሰላችሁ? ሩታ ሲባል ህዝቡ ግልብጥ፣ ሩታ ስትኖር ህዝቡ ግልብጥ ብሎ ሲሄድለት እሱም
እንደ ድሮ እንደ በፊቱ ሰው በመርዳት ሰው በማገዝ የሰውን ብዙ ነገር የሚጠቅም ልጅ ነው የነበረ። ግን አሁን ግን ሄርሜላ አበላሽተዋለች። ከዝሙት ውጭ ሌላ ምንም የሚያስተምረን ነገር የለም። ስለዚህ እናንተ የመዳም ቅመሞች የምታስተልቁትም እናንተ ናችሁ፣ የምታሳንሱትም እናንተ ናችሁ። ስለዚህ ለምን ዝሙት ትከታተላላችሁ? በእውነት ዛሬ ብቻ ልባችን ተሰብሯል። አብርሽ ከአንድ አብርሽ ይሄን አልጠበቅንም። ለሚስቱ አሁን እሱ እያስተማረ ያለ ሚስታችሁን እወድሻለሁ አንቺን ብዬ ነው የመጣሁ እወድሻለሁ አፈቅርሻለሁ ብላ ዘወር ስትሉ ደግሞ ለዝሙተኛዋ ስትዘፍንላት እንደዚህ መሳቅና እንደዚህ መሳም በአደባባይ ላይ እነዛውም ከሀገሯ ላይ ሄዳ ከነዛውም ደግሞ ልትወልድ ሄዳ ሰዓቷ ደርሶ እች ልጅ እኮ አሁን ላይ ደስታ ማግኛ ቦታ ነው እንጂ የምትፈልግ ማልቀሻ ቦታ አይደለም የምትፈልገው ማለት ነውና አብርሃም በጣም አጥፍቷልኝ። እውነት ለመናገር በጣም ቢሰደብም እኔ አይቆጨኝም። ለመሰላችሁ ስተት መንገድ እየሄደ ነው። ለሁሉ ስተት እያስተማረ ነው። ከሱ ያልተጠበቀ ነገር እየሄደ ይገኛል። ወዳችኋለሁ የኔ ልጆች፣ አፈቅራችኋለሁ። አላህ ይጠብቃችሁ። በየቦታው ያላችሁ፣ በውጭም ያላችሁ፣ በሀገር ውስጥም ያላችሁ ስለምትበረታቱ በጣም ነው የምናመሰግን። ዝሙት ይቅር። እውነት ለመናገር አብርሃም ወደ ራሱ አልተመለሰም። ለሚላቴ በጣም ተናዳለች። አሁንም መልሱት ብላ አዩብን ነግረዋለች። እንወዳችኋለን። ሩታ ሰላም ናት። ሰላም أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي